ብፁዕ አባታችን ብፁዕ አቡነ ፋኑኤል የዋሽንግተን ዲሲና አካባቢው ሀገረ ስብከት ሊቀ ጳጳስ፣ የቅዱስ ሲኖዶስ አባል፣ ክቡር አባታችን መላከ ብርሃን ቀሲስ ሰይፈ የዚህ የደብረ ምጥማቅ ጻድቃኔ ቅድስት ማርያም ቤተክርስቲያንና ቅዱስ ሚካኤል አስተዳዳሪ አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ የሰንበት ተማሪዎች፣ በዚህ ሰዓት ወዳችሁ ፈቅዳችሁ በእግዚአብሔር ደጅ ከሩቅም ከቅርብም የተሰበሰባችሁ አባቶች፣ እናቶች፣ እህቶች፣ ወንድሞች፣ ሕፃናትም ጭምር እንደምን አደራችሁ? እንደምን አደራችሁ? እንደምን ሰነበታችሁ? አሜን። እግዚአብሔር አምላካችን እንደገና እድል ስለሰጠን ከዛሬ እምቢታችን የነገ እሽታችን አይቶ በሆነው ሳይሆን በምንሆነው እየጠራን ሬሳን በስሙ አልዓዛር ብሎ የሚጠራ ሬሳን አንተ ጎበዝ ብሎ የሚጠራ ሳኦል ላይ የማይዘገይ ጳውሎስ ለማለት የሚፈጥን እንዴት ልማር እንጂ እንዴት ላጥፋቸው የማይል አንድ እርምጃ ወደሱ ስንመጣ ሁለት እርምጃ ወደኛ የሚጓዝ የፍቅር አባት፣ የሰላም አለቃ፣ በሰላም በሕይወት ጠብቆ በቤቱ በዚች ቀን ስለሰበሰበን ክብርና ምስጋና ለስሙ ይሁን። አሜን በሉ። ክብርና ምስጋና ለስሙ ይሁን። በማቴዎስ ወንጌል ምዕራፍ 25 ላይ ቅድም በመሃል ቅዳሴ ካህኑ ያነበቡትን የዕለቱን የመጽሐፍ ቅዱስ ክፍል መነሻ አድርገን እንማራለን። ወስዶ ቀበረው ብሎ እስቲ ወስዶም ቀበረው። የማቴዎስ ወንጌል ምዕራፍ 25 ከቁጥር 19 እስከ 27 ያለ አምላካችን ጌታችን መድኃኒታችን ኢየሱስ ክርስቶስ በምሳሌ አድርጎ ያስተማረው ትምህርት ነው። ዘወረደ ብለን ጀምረን ቅድስት ቃል፣ ምኩራብ ቃል፣ መጻጉዕ፣ ደብረ ዘይት፣ ዛሬ ደግሞ ገብርኄር ቸር አገልጋይ፣ ቸር ባሪያ ብለን ስድስተኛ ሳምንት ላይ እንገኛለን። በዛ ላይ እመቤታችን ድንግል ማርያም ወላዲተ አምላክ ዕለተ ቀኗ ነው። በሰንበት ላይ እመቤታችን ዕለተ ቀኗ ሆኖ የምትከበርበት በቅዳሴው፣ በዝማሬው፣ በስብከቱ የምትጠራበት ልዩ ቀን ነው። በእውነት ለዚች ቀን ያደረሰን አምላክ አሁንም የተመሰገነ ይሁን። የብፁዕ አባታችን ጸሎታቸው፣ በረከታቸው በሁላችን ላይ በልጆች፣ በትዳር፣ በስራ፣ በጤና፣ በሁሉም ላይ ይሁን። በዚህ ዘመን እግዚአብሔር አምላክ ቅዱስ ጴጥሮስን፣ ቅዱስ ዲዮስቆሮስን፣ አትናቴዎስን፣ ዮሐንስ አፈወርቅን፣ ጎርጎርዮስ ዘንዚናዙን አላየንም እንዳንል በዘመናችን እንደ ብፁዕ አቡነ ፋኑኤል አይነት አባቶችን ሰጥቶናል። መጋረጃ እየሰፉ ምንጣፍ እያነጠፉ ቤተክርስቲያን መስርተው አንዷን ቤተክርስቲያን ከ50 በላይ እንድትሆን በስደት ዓለም ላይ ሰዎች ተሰደው መጥተው ሀገር እንጂ ሃይማኖት እንዳይቀይሩ ትልልቅ ህንፃዎችና ስልጣኔዎች ማህተብ እንዳያስበጥሳቸው የመረከቢያ ኦርቶዶክሳዊ ካምፕ በማዘጋጀት በጥሩ አስተዳደር በዚህ ዘመን ሊቀ ጳጳሴ ብዬ ሊቀ ጳጳሳችን ብለን በሙሉ አፍ ከምንጠራቸው ስራቸውን ብቻ የሚሰሩ ምስጋናውም ያልኮፈሳቸው ትችቱም ያልጣላቸው ለያዙት መስቀልና ዓላማ ብቻ
በሐዋርያነት በዘመናችን ትልቅ ስራ እየሰሩ ያሉ አባታችን ናቸው። እሳቸውን የሰጠን እግዚአብሔር የተመሰገነ ይሁን። የተዋረደ አባት ያለው የተከበረ ልጅ የለም። አባቶቻችንን ስናከብር እኛ እንከብራለን። አባቶቻችንን ስንወድ እንወደዳለን። ለነሱ የምንጨምረው የምንቀንሰው ምንም ነገር የለም። እግዚአብሔር ያከበረውን ማንም ማዋረድ አይችልም። የእስራኤልን ሕዝብ በለዓም በመርገም ሊያደክመው አልቻለም። እግዚአብሔር የመረቀውን መመረቅ ነው። እግዚአብሔር የጠላውን መጥላት ነው። ስለ ሙሴ ብሎ እግዚአብሔር ማርያምን በለምጽ መቷታል። ዳታንና አቤሮን ቆሬንም ጭምር ምድር ተከፍታ ውጣቸዋለች። አብርሃም እኔ ወደማሳይ ምድር ሂድ፣ አንተን የሚመርቅ ምሩቅ ይሁን፣ የሚረግም ርጉም ይሁን ብሏል እግዚአብሔር። እነሱን የጠራቸው የቀባቸው እግዚአብሔር አምላካችን ነው። ስለዚህ በተለይ በስደቱ ዓለም ስልጣኔውን የተረዱ ወጣቱን ትውልድ የተረዱ ዘመኑን የዋጁ ሃይማኖት እንደ አባቶቻችን ስልጣኔው ደግሞ ቋንቋው እንደ ዘመናችን ነው በሚለው ብሂል እንደ ብፁዕ አቡነ ፋኑኤል ያሉ እኔ ላመሰግን አይደለም፣ እሳቸውም አይወዱም፣ እኔም ከዛ አንጻር አይደለም። ግን አባቶቻችን ምን ያህል ለኛ እግዚአብሔር ቀብቶ እንደሰጠን ባለጠጎች እንደሆንን ካፒቴኑ ጥሩ ከሆነ ያሻግራል፣ እየቀዘፈ ጥሩ ቦታ ያደርሳል። ዋናው ዓላማ ጉዟችን ወደ መንግስተ ሰማያት ነውና አባቶቻችን ቅድሚያ ለኛ እረኛ ሆነው ተሰጥተዋል። እንደ ብፁዕ አቡነ ፋኑኤል ያሉ ሰውን የሚረዱም በመልካም አስተዳደር ተዋህዶ ኦርቶዶክስ በውጭው ዓለም እንድትለመልም ያደረጉ ታላቅ አባት ናቸው። መክሊታቸውን ያተረፉ። አሁንም በድጋሚ እግዚአብሔር ብፁዕነታቸውን ስለሰጠን የተመሰገነ ይሁን። አሁን ቀጥታ ወደ ዕለቱ መልእክት እንሄዳለን። አጠር አድርጌ ነው የምነግራችሁ። ክርስቶስ ኢየሱስ እንዲህ አለ። እርሱ ይግለጽልን፣ እሱ ያስተምረን፣ ለእያንዳንዳችን የሚጠቅመንን ይንገረን። አሜን። መንገድ እንደሚሄድ አገልጋዮቹንም ጠርቶ ሊያተርፉበት ገንዘቡን እንደሰጣቸው ሰው እንዲሁ ይሆናልና ለእያንዳንዱ እንደ ችሎታቸው፣ ለአንዱ 5፣ ለአንዱ 2፣ ለአንዱም 1 ሰጠና ወዲያው ሄደ። ያ 5 መክሊት የተቀበለውም ሄደ፣ ነግዶም ሌላ 5 ደግሞ አተረፈ። እንዲሁ 2 የተቀበለውም 2 አተረፈ። 1 መክሊት የተቀበለውም ሄደ። እርሱ ደግሞ ምድርን ቆፈረና የጌታውን ወርቅ ቀበረ። ከብዙ ጊዜ በኋላ የእነዚያ አገልጋዮች ጌታ ተመልሶ ተቆጣጠራቸው። 5 የተቀበለውም 5 መክሊት የተቀበለውም ቀረበና አቤቱ 5 መክሊት ሰጥተህ ነበር፣ እነሆ እኔ ሌላ 5 አትርፌያለሁ ብሎ 5 መክሊት አስረከበ። በድምሩ 10 ማለት ነው። ጌታውን መልሶ መልካም አንተ የታመንክ በጎ አገልጋይ፣ በጥቂት ታምነሃል፣ ስለዚህ እኔ በብዙ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊት የተቀበለው መጥቶ አቤቱ 2 መክሊት ሰጥተኸኝ አልነበረምን? እነሆ ሌላ 2 አትርፌ በድምሩ 4 አድርጌያለሁ አለው። ጌታውም መልካም አንተ የታመንክ በጎ አገልጋይ፣ በጥቂት ስለታመንክ በብዙ ነገር ላይ ሾምሃለሁ፣ ወደ ጌታ ደስታ ግባ አለው። 1 መክሊት የተቀበለው መጣና እንዲህ አለ። አቤቱ አንተ ካልዘራህበት የምታጭድ፣ ካልሰበሰብክበትም ካልበተንክበትም የምትሰበስብ ጨካኝ ሰው እንደሆንክ አውቃለሁ። ስለዚህ ፈራው። ሄድኩና መክሊትህን በምድር ውስጥ ወስጄ ቀበርኩት። እንግዲህ እነሆ መክሊትህ በፊትህ ነው አለ። ወስዶ የቀበረውን ጌታውን መልሶ አለው፣ አንተ ክፉና ሰነፍ አገልጋይ፣ እኔ ካልዘራሁበት የማጭድ ካልበተንኩበት የምሰበስብ ጨካኝ እንደሆንኩ ታውቃለህን? ገንዘቤን ለለዋጮች መስጠት በተገባህ ነበር፣ ለሚያተርፉ ለሚሰሩ ለሚያሰሩ ማለቱ ነው። እኔም ራሴ መጥቼ ገንዘቤን ከትርፉ ጋር በወሰርኩ ነበረ። ከዚያም የቆሙትንም እንዲህ አላቸው፣ ይህንን መክሊት ከእርሱ ተቀብላችሁ 10 መክሊት ላለው ስጡት። ላለው ሁሉን ይሰጡታል፣ ላለው ይጨመርለታል፣ ለሌለው ግን ያው ያለውንም ይወስዱበታል። ክፉውን አገልጋይ ግን ትልቅ ጥርስ ማፋጨት ወዳለበት በውጭ ወዳለው ጨለማ አውጡት ጣሉትም አላቸው ይላል። ስለ ቃሉ እግዚአብሔር ይመስገን። አሁን ከሰማነው ገጸ ንባብ ክርስቶስ
በምሳሌ ነው የሚያስተምረው። ሰዎች እንዲገባቸው እያደረገ በምሳሌ ለገበሬ በዘር፣ ለነጋዴ በመክሊት፣ ለእናቶች በእርሾ እያደረገ ያስተምር ነበር። በዛሬው ዕለትም የተነበበው ቅዱስ ወንጌል ይህ ነው። ቸር አገልጋይ፣ ታማኝ አገልጋይ፣ መልካም አገልጋይን፣ እውነተኛ አገልጋይን ቤተክርስቲያን ስለነሱ እየተናገረች የሚያገኙትን ዋጋ የምትተርክበት ቀን ነው። ከዚህ ገጸ ንባብ የተረዳነውን ነጥብ በአጭሩ እንመለከታለን። አንደኛ፣ እግዚአብሔር አምላክ ለሰዎች ሁሉ መክሊት ሰጥቷቸዋል። መክሊት ማለት ጸጋን ሰጥቷቸዋል። አነሰኝ እንጂ አልተቀበልኩም የሚል ማንም ሰው የለም። ሁላችሁም እኔም እናንተም ከእግዚአብሔር የተሰጠን ጸጋ አለ። ሰው ሲወለድ የራሱን ፖስታ ይዞ ነው የሚወለደው። ችግሩ ፖስታው እንደተሰጠው ሳይከፍት ውስጥ ያለውን ቼክ ሳይዘረዝር ሳይጠቀምበት እንዳሸገ ይዞት ወደ መቃብር የሚሄድ ሰው አለ። ያንን ፖስታ ደግሞ ከፍቶ ውስጥ ያለውን ቼክ ዘርዝሮ ለሚፈለገው አገልግሎት የሚያውል የሚጠቀምበት ሰው አለ። እግዚአብሔር አንድ ሰው ይላል ከሁለት በአንድ ነገር መሞላት አለበት። ከሁለት በአንድ ነገር ውስጣችን ወይ በቅዱስ መንፈስ ወይ በእርኩስ መንፈስ ወይ በእግዚአብሔር መንፈስ ወይ በሰይጣን መንፈስ መሞላት ግድ ነው። ባዶን መሆን አይቻልም። እና እግዚአብሔር ለእያንዳንዱ ሰው ጥሩ ነው። እግዚአብሔር ለእያንዳንዱ ሰው ጸጋን ሰጥቶታል። ሁሉም ሰው ጸጋን ተቀብሏል። ለአንዱ የመቀደስ፣ ለአንዱ የመዘመር፣ ለአንዱ የመባረክ፣ ለአንዱ የመምከር፣ ለአንዱ በገንዘቡ እግዚአብሔርን እንዲያገለግል፣ ለሁሉም እንደ እግር እግዚአብሔር የሚጠቀማቸው ሰዎች አሉ። እያሯሯጠ ስራ እያሰራ እንደ ልብ እንደ አይምሮ የሚያሳስባቸው ሰዎች አሉ። እንደ እጅ ገንዘብ የሚያሰጣቸው ሰዎች አሉ። እንደ አይን እንደ ካህናቱ አይኖቼ ብሎ ህዝቡን የሚጎበኝባቸው አሉ። እንደ ምላስ እንደኔ የሚያናግራቸው ሰዎች አሉ። ሁሉም ሰው በጸጋው እዚህ ቤተክርስቲያን ውስጥ ያገለግላል። እግር እጅ ለሚጠቀልለው እኔ አልራመድም ማለት አይችልም። እጅ ደግሞ አፍ ለሚጎርሰው እኔ ለምን እጠቀልላለሁ ማለት አይችልም። ጥርስ አፍ ደግሞ ወደ ሆድ ለሚሄደው እኔ ጋር ለማይሰነብተው አላላምጥም ማለት አይችልም። አንዱ ያለ አንዱ መኖር አይችልም። ይህ ማለት ሁሉም የየራሱ የጸጋ ስጦታ አለው። ሁላችንም ስንፈጠር ዝም ብለን አልተፈጠርም። ሰው ሲወለድ ራቁቱን ነው፣ ግን ልብስ የሚያመርት አእምሮ ተሰጥቶታል። ሰው ሲወለድ ክንፍ የለውም፣ ነገር ግን መብረር የሚያስችለውን አውሮፕላን እንዲሰራ እግዚአብሔር አእምሮ ሰጥቶታል። ሰው ድምፁን ከዚህ ኢትዮጵያ ኤርትራ ማሰማት አይችልም። በስልክ ግን እዛ ድረስ ቤተሰቡን እንዲያወራ እግዚአብሔር አምላክ ጸጋን ሰጥቶታል። እንዲሁ አልተወለድንም። በብዙ ጸጋ አጅቦ እግዚአብሔር ፈጥሮናል። አንደኛ ሁላችንም ጸጋ አለን ማለት ነው። እግዚአብሔር እኛ ጋር ያስቀመጠው ጸጋ አለን። ሥላሴ እናትን ምን ያደርጋል? ሕፃን ትወልዳለች። በእትብት መጀመሪያ ይመግባል። ያንን ቱቦ እግዚአብሔር ዘርግቶ ሕፃኑን በእትብት በኩል ሲመግብ ነበር። እናት ለራሷ ስትመገብ ለልጁ ደግሞ እግዚአብሔር ብሎ በእትብት በኩል ሕፃኑን እንዲመገብ የልጁ ድርሻ ብሎ እግዚአብሔር ድርሻውን አስቀምጧል። ከተወለደ በኋላ ደግሞ ጡት ይጠባል። ያንን ጡት ሥላሴ የቀመመው እሷ ኪችን ገብታ ይሄን ከዚህ ብላ አልቀመመችው። ከዛ ምን ይሆናል? ያቺ እናት ጡቷን ሥላሴ ሲቀመመው ለራሷ መጠቀም አትችልም፣ ለሕፃኑ ታስተላልፋለች። እግዚአብሔር እኛ ጋር ያስቀመጠው የተለያየ ጸጋ አለ። ለሌሎች የምናውለው፣ ለቤተ ክርስቲያን የምንሰራው፣ ለሀገር የምንሰራው ጸጋ አለ። ጸጋ ሁላችሁም አላችሁ ማለት ነው። ልብ በሉ። አንድ ይሄ ነው። ሁለተኛ
እግዚአብሔር ይህን ጸጋ ከሰጠን በኋላ ይሄንን ጸጋችንን እንድንጠቀም ጊዜ ይሰጣል። ጊዜ ይሰጣል ማለት ነው። ጊዜ ዘመን ይሰጣል፣ ጊዜ ይሰጣል፣ እድል ይሰጣል፣ ቦታ ይሰጣል፣ ሁኔታውን ያመቻቻል። እግዚአብሔር በሰጠን ቦታ አሁን ለምሳሌ ይሄ የኛ ቦታ ነው። እዚህ ቤተክርስቲያን ውስጥ ስራ እንድንሰራ የጽድቅ ተግባራትን እንድንተገብር ቤተክርስቲያን እንድናንጽ ስንዴውን፣ ዘቢቡን፣ ዕጣኑን፣ የንባብ መጽሐፍ መጋረጃው እንድናመጣ ቅዳሴው እንዲቀደስ የሚገባውን ነገር እንድናደርግ ቤተክርስቲያን እንድናንጽ ምንጣፉን እንድናመጣ የሚገባውን ስራ እንድንሰራ እግዚአብሔር እድል ይሰጣል። እንድንሰራ እድሉን ያመቻችልናል። እድሉን ካመቻቸልን በኋላ በዛ እድል በዛ ሰዓት ውስጥ መጠቀም መቻል አለብን። በተሰጠን ሰዓት ውስጥ ነው ጸጋችን መጠቀም የምንችለው። በእግር ኳስ ሜዳ 90 ደቂቃ ይጫወታሉ አይደል ተጫዋቾች? 90 ደቂቃ ውስጥ ኳሷ አለች፣ አሰልጣኙ አለ፣ ደጋፊው አለ። ስለዚህ በዛ 90 ደቂቃ ውስጥ ጎል አስገብቶ ፊሽካው ከመነፋቱ በፊት ዋንጫውን የሚበላበትን ውጤት ማስመዝገብ አለበት። ፊሽካ ዳኛው ከነፋ በኋላ አይ የዳኛው ችግር ነው፣ ሜዳው አልተመቸኝም፣ ሳሩ ነው፣ እንደዚህ ነው ብሎ ምክንያት ማምጣት ውጤቱን ሊቀይረው አይችልም። እግዚአብሔር ለእያንዳንዳችን ጊዜ ይሰጥና በዛ ጊዜ ውስጥ እንድንጠቀም ስራ እንድንሰራ ይፈልጋል። ያየነው ይሄንን ነው። 5 መክሊት ሰጠ፣ 2 ሰጠ፣ ጊዜ ሰጠ። በጊዜያቸው ውስጥ ተጠቀሙ ማለት ነው። ጊዜ ይሰጠናል፣ መክሊት ይሰጠናል። እድላችሁን ተጠቀሙ ይለናል መድኃኒዓለም። ያንን እድል ተጠቅመን ስራ መስራት መቻል አለብን። በብርሃን ተመላለሱ ያለው ለዛ ነው። ጨለማ መቃብር ወርደን እጃችን ተገንዞ አይናችን ተከድኖ ሳጥኑን ላያችን ላይ መተውት አፈር ተመልሶብን ወይ ፉካ ውስጥ ገብተን ተቆልፎብን ሰው ከተበተነ መቃብር ውስጥ ሆነ ንስሐ ልግባ፣ ሄጄ ልቁረብ፣ ሄጄ ይሄንን መልካም ስራ ልስራ ማለት አይቻልም። የሰው ልጅ በተሰጠው ጊዜ የሰው ልጅ በተሰጠው ሰዓት ስራውን ይሰራ ዘንድ እግዚአብሔር ፈቅዶለታል። እንዲህ አለ። ስለዚህ ባለ 5ቱ አለ በጊዜው ተጠቀመና 5 አተረፈ አለ። እግዚአብሔር ብዙ ጸጋ የሰጣቸው ሰዎች በጊዜያቸው የሚጠቀሙ መስበክ የሚችለው ብዙ ሰብኮ ያተርፋል፣ የሚቀድሰው ይቀድሳል፣ የሚመጸውተው ይመጸውታል፣ ቤተክርስቲያን የሚያንጸው ቤተክርስቲያን ያንጻል፣ የሚጾመው ይጾማል፣ ልጅ የሚያሳድገው ልጅ ያሳድጋል። በተሰጣቸው ጊዜ መልካም ስራ እንደ ባለ 2ቱና እንደ ባለ 5ቱ የሚሰሩ ጸጋቸውን የሚጠቀሙ ክርስቲያኖች በቤተ ክርስቲያን ውስጥ አሉ። ሌሎች ደግሞ እንደ ባለ 1ዱ ሄደው የሚቀብሩ ሰዎች አሉ። ባለ 1ዱ ሄዶ ከቀበረ በኋላ ምንድን ነው ያለው? አንተ ካልዘራህበት የምታጭ ካልበተንክበት የምትሰበስብ ጨካኝ መሆንን ስላወቅ ወስጄ ቀበርኩ አለ። ምንድነው የምንረዳው? አንደኛ በተሰጣቸው መክሊት የሚሰሩ ሳያመካኙ ስራ የሚሰሩ በርካቶች አሉ። ሌሎቹ ደግሞ እንደዚህ እንደ ባለ 1ዱ ወስዶ እንደቀበረው ቅብር አድርገው ጸጋቸውን ሳይሰሩበት ኖረ፣ ሞተ፣ ተወለደ፣ ከዛ ምን ሆነ? ሞተ። ዘመን መቁጠር ብቻ ተወልደዋል። መቃብራቸው ላይ በ1933 ተወለደ፣ በ2004 ዓመተ ምህረት አረፈ። ስራ የሚባል ነገር የለም። በህይወታቸው በተሰጣቸው ዘመን ስራ ያልሰሩ ሰዎች መክሊታቸውን የቀበሩ። መክሊትን መቅበር ማለት ምን ማለት ነው? መክሊትን መቅበር ማለት አንድ ሰው ልጅ ይወልዳል። ልጅ ከወለደ በኋላ ልጁን እንደተወለደ ሃይማኖት ሳያስተምር ምግባር ሳያስተምር በእውቀት ሳይሞላው ስጋውን ብቻ እየመገበ አሳድጎ በነፍሱ ግን አቀጭጮ ያ ልጅ እንዲሁ እንደተወለደ ምንም አይነት መንፈሳዊ እድገት ሳይኖር ወይ ዲያቆን አላረገው፣ ቄስ አላረገው፣ ዶክተር አላረገው፣ ምንም አይነት ስራ ልጁ ላይ ሳይሰራ የተሰጠውን
አደራ ልጁን ምንም ሳያሳድግ ዝም ብሎ ብቻ ወለደ አባት ነው ተብሎ የሚኖር ሰው መክሊቱን የቀበረ ሰው። በቤተ ክርስቲያን ውስጥ እግዚአብሔር ገንዘብ ሰጥቶት በገንዘብ ገዳም ገድም የአብነት ትምህርት ቤት አቋቁም ይሄንን ስራ ብሎ እግዚአብሔር ያቋቋመው ሰው የሰጠው ሰው በገንዘቡ ምንም ስራ ሳይሰራ በገንዘቡ ወንጌል ሳያስፋፋ ቤተ ክርስቲያን ሳያንጽ አስራቱን ሳያወጣ እንዲሁ ብቻ ይዞት ይኖርና መጨረሻ ላይ ሲጠራ 3 ክንድ አቡጀድ ይከተለዋል። መቃብር ድረስ አብሮት የሚሄድ ብርና ወርቅ ምንም ነገር የለም። ራቁቱን ከእናቱ ማፀን የወጣ ሰው ራቁቱን ወደ አፈር ይሄዳል። ምንም በሀብታቸው ምንም በጸጋቸው ምንም በሀብታቸው ምንም በጸጋቸው ሳይጠቀሙ የሚወሰዱ ሰዎች አሉ። ወገኖቼ ጊዜ ገንዘብ ነው። ከማን የተቀበልነው? ከእግዚአብሔር። ወይ 30 ዓመት ወይ 100 ዓመት ወይ 90 ዓመት እግዚአብሔር ጊዜ ይሰጣል። በዛ ጊዜ ውስጥ ደግሞ መክሊታችንን እንድናተርፍ መልካም ስራ እንድንሰራ እግዚአብሔር አምላካችን ይፈልጋል። ለእያንዳንዳችን እግዚአብሔር ጸጋ ሰጥቶናል። ይሄ ጸጋችንን ሁላችንም ተጠቅመንበት እንስራ። መክሊታችንን አንቅበር። በተለይ ለሃይማኖታችን መስራት ያለብንን ስራ እንስራ። የሰው ልጅ ዘመኑ በጣም አጭር ነው። ቅዱስ ጳውሎስ ምን ይላል? በተሰሎንቄ 2:18 ላይ እናንተ ጋር ልመጣ አንዴ ሁለቴ ሶስቴ ተመኘው አሰብኩኝ አለ። አንዴ ሁለቴ ሶስቴ እናንተ ጋር ልመጣ ተመኘው፣ ሰይጣን ግን አለ አዘገየኝ። አንዴ መርከቤን ይሰብረዋል አለ። አንድ ጊዜ በሮማውያን ያሳስረኛል አለ። አንዳንድ ጊዜ ውጋት ያመጣብኛል አለ። አንዳንድ ጊዜ መንገዱን በባህር ላይ ማዕበል በማስነሳት ይዘጋብኛል አለ። እናንተ ጋር ለመምጣት በብዙ ፈልጌና ጓጉቼ ሳለው ሰይጣን ግን አዘገየኝ ይላል። ምን ማለት ነው? እግዚአብሔር ዘመንና ጊዜን ይሰጥና መክሊት ደግሞ ለሰው ልጆች ይሰጣል። ያንን መክሊታቸውን ሰዎች 5ቱን 10 10ሩን 20 አድርገው ስራ እንዳይሰሩ ዲያብሎስ በተለያየ መንገድ ያዘገያቸዋል። ለምሳሌ ባልና ሚስቱን እኮ አትቆርቡም አይላቸው። ሚስት ልቁረብ ስትል በፍጹም አትቆርቢም፣ ባልየውን አትቆርብም፣ ቁርባን አያስፈልግም አይለው። ምንድነው የሚለው? እሺ ባለቤት ሐሳብሽ ጥሩ ነው፣ ግን ልማር፣ እስቲ ልወቅ፣ ጊዜ እፈልጋለሁ፣ ቆይ ትንፋሽ ስጪኝ ይላል ያስብለዋል። አትቆርብም ማለት ነው። ልብ በሉ። አሁን ነገ የሚያስብለው እንዲቆርብለት እኮ አይደለም። ነገ ሲል የሰው ዘመን ምን ይሆናል? እየተቀነሰ ይሄዳል። ሰዓቱ ወግልም ባለ ቁጥር ደቂቃው እየተቀነሰ ሰው ወደ መቃብሩ ይጠጋል። ወደ መቃብሩ ሲጠጋ ድንገት ሳያስበው መልአከ ሞት እንዲወስደውና ያ ሰውዬ ንስሐ ሳይገባ ገሃነም እንዲወርድ ይፈልጋል። ሰይጣን እንደማይጸድቅ ያርገዋል። ገሃነም እንደሚወርድ ለዘላለም እንደሚፈረድበት አውቆታል። ስለዚህ ምን አለ ቅዱስ ጴጥሮስ? ባላጋራችሁ ዲያብሎስ የሚውጠውን አጥቶ እንደሚያገሳ አንበሳ ያጓራል ይጮሃል አለ። ጥቂት ዘመን እንደቀረው አውቆ ለምን እርሱ ገሃነም እንደሚወርድ እርግጠኛ ነው 100%። ለምን ብቻዬን እወርዳለሁ የሚል ሐሳብ ግን አለ። ለምሳሌ አሸባሪ አጥፍቶ ጠፊ ቢላደን ምን ሲያደርግ ነበር? ያሰለጥንና እንደሚሞቱ እርግጠኛ ያደርጋቸዋል። እናንተ ግን ስትሞቱ ብቻችሁ እንዳትሞቱ 100 ሰው ይዛችሁ ወይ አውሮፕላኑ 300 ሰው ይዛችሁ ትሞታላችሁ ይላቸዋል። እንደሚሞቱ እርግጠኛ ሆነው ብቻቸውን ግን አይሞቱም እኮ። ሰውን በህይወቱ ቆርጦ ከመጣ ምን ታደርገዋለህ? አስረዋለሁ አትል፣ እሱ ራሱ ሊሞት ተዘጋጅቷል። እገርፈዋለሁ አትል፣ ይሄን ደሞዝ እከለክለዋለሁ አትል። በሞቱ ወስኗል። ስለወሰነ በሞቱ ለመሞት ይመጣል። ሙት ይዞ ይሞታል። የበሰበሰ ዝናብ አይፈራም። ራሱ የተቆረጠ ለጸጉሩ
ለጸጉሩ አይጨነቅም እንደሚባለው ለምንም ነገር አይጨነቅም እና ብቻዬን ሲኦል አልወርድም አጃቢ ሚዜ እፈልጋለሁ ይላል። ሚዜዎቹን እነማን ያደርጋል? ሰዎችን ከጽድቅ ስራ ያዘገያቸዋል። እግዚአብሔር በሰጣቸው ነገር ባለሀብቱ እንዳይመጸውት፣ ባልና ሚስቱ እንዳይቆርቡ፣ የተጣሉ እንዳይታረቁ፣ ቤተ እግዚአብሔር የማይመጡ በዛው እንዲቀሩ፣ የሚዘፍኑ እንዳይዘምሩ፣ የሚዋሹ እውነት እንዳይናገሩ፣ የሚሰርቁ ስርቆት አቁሞ እንዳይመጸውቱ ባሉበት ቦታ ላይ ሰይጣን ያዘገያቸዋል። ምንድነው ያደርጋቸው? ጨዋ ጎባጣ ጨዋ ያደርጋቸዋል። አንዳንድ ሰው እኔ እኮ ይላል አልሰርቅም፣ እኔ እኮ አልዋሽም ይላል። አለመዋሸት ብቻውን እኮ ጽድቅ አይደለም። ታውቃላችሁ? አለመስረቅም ብቻውን ጽድቅ አይደለም። አለመስፈንም ብቻውን ጽድቅ አይደለም። ምንድነው ጽድቅ ታዲያ? የማቴዎስ ወንጌል ምዕራፍ 12 ቁጥር 43 እርኩስ መንፈስ ከሰዎች በወጣ ጊዜ ይላል የሚያርፍበት ቤት አጥቶ ይዞራል። የት ልግባ ይላል። ቀሲስ ጋር ሲመጣ መልአከ ብርሃን ጾም አለ፣ ጸሎት አለ፣ ስግደት አለ። እዚህ ማህገባ ያቃጥለኛል። እህተ ማርያም ጋር ሲመጣ ጾም አለ፣ ስግደት አለ። እሷ ታቃጥለኛለች። ኃይለ ሚካኤል ጋር ሲመጣ ይጾማል፣ ይጸልያል፣ ይሰግዳል። እሱ ጋርማ ያቃጥለኛል፣ አልችልም ይላል። ወንድሜ ጋር ሲመጣ መልካም በጎ ስራ አለ፣ አይስማማኝም ይላል። በብዙ ጥሩ ነገር ይዘምራል፣ ይሰግዳል፣ ይጸልያል፣ ያስቀድሳል፣ ይጾማል፣ ዕጣኑን ያሸታል፣ መልካም ስራ ይሰራል። ሰይጣን አይወድም። እንዴት አድርጌ ከሱ ጋር እኖራለሁ ይላል። ይዞርና ወደ ወጣውበት ቤት ልመለስ እስቲ ይላል። ከዛ ያ ሰውዬ ጋር ሲሄድ ያ ሰውዬ መስረቅ አቆመ፣ መመጽወት ግን አልጀመረም። ውሸት አቆመ፣ እውነት በመናገር ግን ውስጡን መሙላት አልጀመረም። ዘፈን አቆመ፣ መዘመር አልጀመረም። ማማት አቆመ፣ ማመስገን አልጀመረም። መገፍተር አቆመ፣ ማቀፍ አልጀመረም። መደነስ አቆመ፣ መስገድ አልጀመረም። መቀማት አቆመ፣ መመጽወት አልጀመረም። ስለዚህ ውስጡ ባዶ ነው። ዲያብሎስ ይሄድና እንዴ ንጹህ ሆኖ ጠበቀኝ፣ ስግደት የለ፣ ጾም የለ፣ ምጽዋት የለ፣ ማስቀደስ የለ፣ ዝማሬ የለ፣ መንፈሳዊነት የለ፣ ባዶ ነው። ለምን ብቻዬን እገባለሁ ታዲያ? ሄዶ ጓደኞቹ ከሱ የከፉ የመጨረሻ ጀነራሉ፣ ሻምበሉ፣ 50 አለቃው፣ እሱ እኮ 10 አለቃ ነው መጀመሪያ ነበር። ከሱ የከፉትን ኢታማጆር ሹሙን፣ ፊልድ ማርሻሉ፣ ዋናው የሰይጣን እንትን አረሙ ባካችሁ ሰፊ ቤት አዘጋጅቻለሁ ቤተ መንግስት ይላል። እየሮጡ ይመጡና ሲያው ንጹህ ነው ይገቡበታል። ብሶበታል የምትሉ ሰው የለም ወይ? ምን ነካው? አረ ብሶበታል። አረ መድኃኔዓለም ምላሱ በሱስ አይደል የሚናገረው መርዝ ነው። እንዲህ ናት እሷ። ድሮ እኮ እንዲህ አልነበረችም አትሉ? ሰይጣን በእጥፍ ይገባና ይዛ ሰውዬ ውስጥ ስራውን መስራት ጀምራል። ተጠቅሞ ማለት ነው። ምላሱን ይከራየዋል፣ ልቡን ዙፋን አድርጎ ይቀመጥበታል፣ ይቆጣጠረዋል። አያችሁ? አንድ ሰው ብቻውን ዝም ብሎ እንደዛ ወስዶ አንዱን መክሊት እንደቀበረው ሰውዬ እኔ እኮ አትስረቅ ተብያለሁ አልሰርቅም ብሎ ቢቀመጥ ወስዶ ቀብሮታል። ጨዋ ነው። ዝም ብሎ በጨዋነት እኔ እኮ አልዋሽም ይላል፣ ግን እውነት አይናገርም። ልብ በሉ። ለምሳሌ አንድ ምስል ልንገራችሁ። 47 ዓመት በፕሮቴስታንቱ ዓለም ክብረ ክህነትን ለማጣጣል የተሰራ ስራ አለ። ያን ስራ ምንድነው? ካህናትን ማጣጣል። ሰካራም፣ ሆዳም እንደዚህ ናቸው፣ መቀበቶ እያላሉ የሚበሉ ስም ማጥፋት፣ የአየሩን ኮፍያ አድርጎ ፎቶ ማንሳት፣ ጳጳሱን አስኬማውን አውርዶ የአየሩን ኮፍያ የወታደር አድርጎ መስቀሉን በሽጉጥና በክላሽ አድርጎ ታንክ ላይ አድርጎ የመሳል እንደዚህ አድርገው ይስላሉ። ስለው ይለቁታል። በሼኪው የሚቀልድ የለም፣ ሰይፍና ገጀራ ይዞ ይነሳል። በኡስታዙ የሚቀልድ የለም፣ በሌላው የሚቀልድ ግን በእኛ ካህናት ላይ ከዛስ ሰው ለካህን ያለው ገጽታ እንዲበላሽ። ሰው ካህን ጋር ካልሄደ ንስሐ አይገባም። ንስሐ ካልገባ አይቆርብም። ካልቆረበ አይጸድቅም። ሰይጣን ውጤቱን ስለሚያውቅ አስቀድሞ መነሻውን ነው የሚመታው። መድረሻችሁን ካወቀ
መጀመሪያ በሩን ይዘጋባቸዋል። አሁን ይህንን ጠላት ሲያደርግ አያውቅም ሰው። አይ ቄሱ መስቀል አወጣለሁ ብለው ሽጉጥ አወጣዋል። ይቀልዳል፣ ያለማምደዋል ሰውን ክብረ ክህነትን እንዲንቅ፣ ካህናት እንዲዳፈር፣ መጥፎ ልምምድ ያለማምደዋል። በጣም ሰውን ከእግዚአብሔር መስመር ለማውጣት ያለማምደዋል። በዛ ሰዓት ስታዩ ኮሜንት ላይ ዝም ካላችሁ እረፍ፣ አባቶቼን አትንካ፣ ስርዓት ያዝ፣ ፀሐይ እኮ የአምላክን ርቃን ይሸፍናለች። ችግር ቢኖር መሸፈን እንጂ በመግለጥ የተባረከ ልጅ የለም። ሴምና አፌ ሸፍነው ነው የከናን አባት ካም ገልጦ ነው የተረገመው። እረፍ። ዮሴፍ ኒቆዲሞስ ገንዘው ቀብረዋል። እርቃንን መሸፈን ነው ክርስትና። እረፍ፣ አባቶቼን አትንካ። የተዋረደ አባት ያለው የተከበረ ልጅ የለም እንዳልኳችሁ። እረፍ። እኔን ካከበርክ አባቴን አክብር። ስርዓት ያዝ። አባቱን የሚናገር ክፉ የሚናገር ካህኑ እንዲህ ነው የሚል ፍትሐ ነገሥት አገር ልቆት ይሰደድ ይላል። እረፍ ብሎ እዛው መልስ ፌስቡክ ላይ ስታይ፣ ዩቲዩብ ላይ ስታይ፣ ቲክቶክ ላይ ስታይ ገብተህ መልስ ካልሰጠ ከሚሰድቡት ጋር ዝም ካልክ ጸጥ በቃ ከነዛ በምን ተሻላችሁ? ማርያም አታማልድም ሲል ሰውየው ክዷል። አታማልድም ሲል ግን በፍጹም ታማልዳለች ብሎ አለመናገር ደግሞ ከዛኛው ሰውዬ ይከፋል። ከጠላት ንግግር ይልቅ የወዳጅ ዝምታ ያማል። ስለ ቤተ ክርስቲያናችሁ ዝም መክሊትን መቅበር ነው። የምታውቁትን እውነት ተናገሩ እንጂ የምታውቁትን እውነት መስክሩ። ወታደር ለጊዜያዊ ገዢው ይሞታል። እኛ ለዘላለም ገዣችን መሞት ሳይሆን መኖር ለምን አቃተን? እና ብቻ ዝም ማለት ብቻ ምን አገባኝ? ዝም ማለት መክሊትን መቅበር ነው። መናገር፣ ስለ ቤተ ክርስቲያን መናገር። በቲክቶክ የሚናገሩ ወጣቶች እንዴት ደስ እንደሚል ሌሎቹ ይሰድቡን ያልተሳቀቁትን አትስደቡን ያሉት ደግሞ ለሚሳቃሉ። አምላካችን ክርስቶስን ሌሎች ሲሰድቡ ያልተሳቀቁትን አትስደቡት አምላካችን እንዲህ ነው የሚሉት ለምን ይሳቃሉ? ገለን እንጸድቃለን የሚሉት ካላፈሩ አትግደሉን ለማለት ለምን እናፍራለን? እና መመስከር፣ ለሃይማኖታችሁ ተናገሩ፣ ዝም አትበሉ። መክሊታችሁን አትቅበሩ። ዝም ብሎ ጨዋ መሆን አያጸድቅም። አትስረቅ፣ ካልሰረቅ ፖሊስ አይፈልግም፣ ፖሊስ ይደሰታል። መጥውት፣ መልካም አድርግ፣ እግዚአብሔር ይደሰታል። ከታዘዝከው መልካም አትርፍ አድርግ፣ ፍቅር ይሆናል። ፍቅር እንዲሆን እንድናተርፍ በመክሊታችን በተሰጠን ነገር ለእግዚአብሔር እንስራ። ክፉ መንፈስ ከሰው ወጣ ጊዜ የሚያርፍበት አጥቶ አንዴዛ ይዞርና ባዶ ሲሆን እጥፍ ሆኖ እንዳይገባ ክርስቲያን የሆነው ስለ አምላካችን ስለ ኢየሱስ ክርስቶስ ዋጋ እንድንከፍል መስቀሉን እንድንሸከም ነው። እና ይሄ ባሪያ ሌሎቹ ሰርተው ሲያተርፉ፣ ይሄኛው ባሪያ ግን ምክንያት ደረደረ። እንዳይሰርቁ፣ እንዳይጠፋ፣ እንዲሆን ባለችበት ቦታ ያቺኑ እየጠብቅ ያለው አያችሁ። እንዲህ አይነት ሰዎች አሉ። እኔ አልሰርቅ፣ እኔ አልዋሽ፣ እኔ አልዘሙት ብቻ ጨዋ ብቻ ሆኖ የሚኖሩ ግን በመክሊታቸው በሁለቱ አራት በአራቱ 10 አድርገው ያልሰሩ ሰዎች አሉ። ሐሳባችን ስንዘጋው የዛሬውን መልእክት ክርስቶስ ኢየሱስ ለእያንዳንዱ ሰው መክሊት ይሰጣል፣ እድሜ ይሰጣል። የሚቀደሰው በደንብ ይቀደሳል፣ የሚረክሰው በደንብ ይረክሳል። ጥሩ ስራ የሚሰራው ጥሩ ስራውን ያጠራቅማል፣ ክርስቲያን ሂሳብ የሚያውቅ ነው። መጥፎ ስራ የሚሰራው መጥፎ ስራውን ያጠራቅማል። ከዛ በኋላ ዛሬ በነፃነት በተሰጠው ጊዜ በመክሊቱ ማትረፍም አለማትረፍም ይችላል። መቅበርም አውጥቶም ደግሞ ማትረፍ ይችላል። በተሰጠው ጊዜ ሳይሰራ መብት አለኝ ብሎ ቁጭ ቢል ዳኛው ፈራጁ እግዚአብሔር የመክሊቱ ባለቤት ሲመጣ ምን ሰራችሁ፣ የት ነበራችሁ፣ ምን አድርጋችኋል የሚል ጥያቄ አለብን ሁላችን። ወደድንም ጠላንም በፍርድ በችሎት አደባባይ ከምድር የሰራነውን ስራ ይዘን አምላካችን ፊት እንቆማለን። መዝገባችን የማቴዎስ ወንጌል ምዕራፍ 25 ላይ ወረድ ብላችሁ ቁጥር 31 ጀምሮ ቅድም ካቆምኩበት ስትቀጥሉ
ንጉሱ ይመጣል። ማን? ክርስቶስ። በጎች በቀኝ ፍየሎችን በግራ ያቆማል። ፍየሎችን ብራብ አላበላችሁኝ ብጠማ አላጣችሁኝ ብሎ 6 ነገር ይጠይቃቸዋል። ምን ይላሉ? የት አይተን? መች ተራብክና መጣ? መች ተጠምተህ መጣ? መች ታርዘህ መጣ? እኛ እኮ እምቢ አንልም ነበር። አልመጣም። የት አየንህ? ስላላየንህ ነው። ምክንያት ያበዛሉ። ያ ባሪያ መክሊቱን ቀብሮ ምክንያት ነው የደረደረው። እንዲህ ቢሆን እንዲህ ቢሆን እንዲህ ቢሆን። በዳግም ምጽአትም ክርስቶስ ሲመጣ ሰዎች ምክንያት ይደረድራሉ። አላየንህም መድኃኒዓለም፣ ስትራብም አላየንም፣ ሆስፒታል ተኝተንም አላየንም። ብናይ ኖሮ ማን መጣ ነበር? የነገረንም ሰው የለም፣ አንተም እንጃ አይተህ ነበር ብለው ሙግት ያቀርባሉ። አያችሁ፣ የሰው ልጅ ዛሬ ኃጢአትን በነፃነት ቢሰራም መብቴ ነው ቢልም ፍርድን ግን መብቴ ነውና አልቀበልም ማለት አይችልም። ወደደም ጠላም አምላኩ ፊት ይቆማል። ለዚህ ክርስቶስ እነዛ ሰዎች ምክንያት ደረደሩ። ምክንያት ግን አዳናቸው? አላዳናቸው። ለምን? እግዚአብሔር ምክንያትን አይጠይቀውም። የሚጠይቀው ያመካኘውን ሰው። አዳም ለምን ዕፀ በለስ በላ? ሔዋን ነች። ሔዋን ለምን ዕፀ በለስ በላች? እባብ ነች። ያመካኙት ምክንያት ከሞት ከቅጣት አላዳናቸው። ምክንያት መልሶ እግዚአብሔርን ተጠያቂ ያደርጋል። እንዴት? አዳም ለምን በደልክ ሲል ሔዋን ነች። ምን ማለቱ ነው? ሔዋንን ፈጥረ ባሰጠኝ ኖሮ አልሳሳትም ማለቱ ነው። ምክንያት ሰዎችን አያድንም፣ እግዚአብሔርን ግን ተጠያቂ ስለሚያደርግ እግዚአብሔር አታመካኙ ይላል። ዮናስ በአሳ ነባሪ ሆድ ውስጥ 3 ቀን 3 ሌሊት ምን አለ ይላል? ጸለየ ይላል። አንድ እግሩ ጉበቱ ላይ ነው፣ አንድ እግሩ ኩላሊቱ ላይ ነው። እንዴት ጸለየ? ጸለየ። ኧረ አንሳ ነባሪ ሆድ ውስጥ ባህር ውስጥ ነው ያለው። የት ጋር እግሬ ረግጦ የት ጋር ተንፍሼ እንዴት አላለም? ጸለየ። ክርስቲያን ምክንያት አያበዛም። ዛሬኛ ስዕል ቤት እያለን ጸሎት ቤት እያለን እኮ አንጸልይም ብዙ ጊዜ። ዮናስ ግን በአሳ ነባሪ ሆድ ውስጥ ሆኖ ጸልሏል። እግዚአብሔር በምክንያት ማንም አይኖርም። እኛ ከምክንያት ነፃ። ለምን አልቆረብሽም? ባሌም ቢያለ ተመከረ፣ ተነገረ፣ ናም ቢተባለ ባመንሽው አላምን ካለ ምንም ማድረግ አይቻልም። ማስተማር ነው፣ ራስን ማዳን ነው። መጀመሪያ በክርስትና ራስን ማዳን ነው። ቤተ ክርስቲያን ነው ትላለች፣ ቅረቡ ትላለች። ሰዎች ምክንያት እያበዙ አይ ልጅ ትዳር ሲይዙ አይ ገና አዲስ ሙሽራ ነኝ ይላሉ። እሺ አዲስ ሙሽራ ከሷ ለምዳ ልጅ ይወለዳል፣ አትመጣም? አይ አሁን ደግሞ ልጅ ወልጃለሁ ለልጄ ጊዜ ልስጥ። እሺ ቀጥሎ ልጁ ያድጋል፣ ልጄ ዩኒቨርሲቲ ገብታለች፣ እስቲ በደንብ ልከታተላል። አሁን ስለምን አትመጣም? ሌላ አንደኛ ዲግሪ ሰርቼ ሁለተኛ ዲግሪ ጀምሬያለሁ። አሁን ስለምን አትመጣም? አሁን የጤና ጉዳይ ብዙም ከቤት አስወጣኝ። እንዲህ እያለ እየጨለመ ይሄዳል። አንድ ቀን ግን መልአከ ሞት መጥቶ ና ይለዋል። መክሊቱን ሳይጠቀምበት፣ እድሜውን ሳይጠቀምበት፣ ዘመኑን ሳይጠቀምበት ልክ እንደናንተ ቆሞ ሳያስቀድስ እግዚአብሔርን ሳያከብር በአንደበቱ እግዚአብሔር በሰጠው ዕቃ ለአምልኮ ሳይንበረከት በገንዘቡ እግዚአብሔርን ሳያከብር መልካም ስራ ሳይሰራ እግዚአብሔር ይመጣል። አንድ ሰው ፍርድ ቤት ብዙ ሰው ቀጠሮ ይሰርዛል። የፍርድ ቤት ቀጠሮ ግን አይሰርዝም። ቀድሞ ነው የሚገኘው ፍርድ ቤት። ለምን? እስር አለው። አሁን የፍርድ ቤት ቀጠሮም ቢሆን ኢትዮጵያ ላይ ከሆነ አሜሪካ ከመጣ በአሜሪካ ሕግ በኢትዮጵያ ሕግ አሜሪካ ላይ ጠይቀው ትችላለች፣ ወንጀለኛን አሳልፈው የመስጠት ውል ከሌላቸው በቀር። ስለዚህ ከፍርድ ቤትም ቀጠሮ ሀገር ቀይሮ ማምለጥ ይቻላል። ሀገር ቀይሮ ማምለጥ የማይቻለው ምንም ነው? መልአከ ሞትን ነው። ነገሱ ጳጳሱ ሞት አይቀርም። ቤታችሁን በእብነ በረድ ብትሰሩ፣ ቤታችን በሽቦ ቢታጠር፣ ጥበቃ ቢኖር፣ ይሄ ጥይት በማያስመታ መኪና የሚሄድ ባለስልጣን ነው። ወታደር ፌዴራል ዙሪያውን ከቦ አጥሮታል። እንዴት አድርጌ እሱን መውሰድ ይችላለሁ? ይሄ የታወቀ ባለሀብት ነው፣ ይሄ ዝነኛ ነው፣ ብዙ ተከታይ አለው አይልም። መልአከ ሞት በሚገባው መንገድ ገብቶ የሰው ልጆችን ነፍሳቸውን ነጥቆ ይሄዳል። ከሞትና ከግብር ነፃ የሆነ ማንም ሰው የለም። እና ምክንያታችን ሳናበዛ
ዛሬውኑ ወደ እግዚአብሔር እንቅረብ። ክርስቶስ ዳግም ሲመጣ የሰጠንን መክሊት ሲቀበልን ምንድነው? በቀኝ ያሉትን ብራብ አበላችሁኝ፣ ብጠማ አጠጣችሁኝ፣ እንግዳ ብሆን ተቀበላችሁኝ። 6 የምስጋና ቃላት አሉ አይደል? እነዛ 6 የምስጋና ቃላት ጻድቃን ምን ይላሉ? መች አይተንህ፣ መች ተርበህ መጣ፣ መች ተጠምተህ መጣ፣ እንደው መች አየንህ? አይ ከታናናሽ ወንድሞቼ ለአንዱ ማድረግ ለእኔ እኮ ማድረግ ነው። አያችሁ፣ ጻድቃን የሰሩትን ጥሩ ስራ ማብላት ማጠጣታቸውን ረስተውታል። ኃጥአን ደግሞ አናበላም አናጠጣም ብለው ድሃ መበደላቸውን ረስተውታል። ጻድቃን ጽድቃቸውን ሲረሱ፣ ኃጥአን ደግሞ በደላቸውን ረስተውታል። ይሄ ነው ልዩነቱ፣ እዚህ ላይ ነው። እና ክርስቶስ ሰዎች በጽድቅ እያደጉ ሲሄዱ የሰሩትን ጥሩ ስራ ይረሳሉ። 10 መክሊት አትርፈው ከሆነ አላተረፍንም፣ ገና የምናተርፈው 50 አለ ይላል። 2ቱን 4 አድርገው ከሆነ 8 ማድረግ አለብን ይላል። አብልተዋል፣ አጠጥተዋል፣ እንግዳ ተቀብለዋል፣ ግን ረስተውታል። ቅዱሳን ሰዎች ክርስቲያኖች እየበቁ ሲሄዱ ትናንት የሰሩትን ጥሩ ስራ ይረሳሉ። ትናንት ቤተክርስቲያን ሰርተው ከሆነ አልሰራንም፣ ትናንትና ገዳም ገድመው ከሆነ አልገደምንም፣ ቀድሰው ከሆነ ቀድሰው እንደማያውቁ፣ ሰብከው ከሆነ ሁልጊዜ እንዳዲስ፣ በገንዘባቸው ቤተክርስቲያን ካህናትን ደግፈው ቤተ እግዚአብሔርን አንጸው ጸበል ቦታውን አንጸው ምንጣፉን መጋረጃውን አምጥተው ሰርተው ከሆነ ትናንት እኮ ምንም አልሰራሁም ለነፍሴ ምንም አልሰራሁም ብለው እንደ አዲስ ጀምራሉ። ጻድቁ አቡነ ተክለ ሃይማኖት 90 ዓመት ዞረው ወንጌል አስተምረው ምን አሉ? መጨረሻ ላይ ለነፍሴ ምን ሰራው አለ። ምንም አላረኩም አለ። 90 ዓመት ወንጌል ሰብከው ጣዖታትን ተዋግተው አሕዛብን አሳምነው ለነፍሴ ምንም አልሰራውም እና ወደ አሰቦት ዋሻ ገብተው ይሄ ምስላቸው ላይ የምታዩት በአንድ እግራቸው ቆሙ። በዚህ ችንካር አድርገው በአንድ እግራቸው ቆመው 7 ዓመት ጸለዩ። ክንፍ ለማብቀል እግር አጡ። ዛሬ ክንፍም እግርም አንድ ላይ ይሰጠኝ የሚል ትውልድ ነው የመጣው። ወተቱም ማይጉደል ጥጃውም ማይክሳ። መንግስተ ሰማያት መግባት እንፈልጋለን፣ መሞትም ደግሞ አንፈልግም። ስለዚህ ወደ ሰማይ ቤት የሚሄድ እቅድ አለን፣ ሰማይ ቤት የመጓዝ እቅድ አለን። ለዛ ግን ባዶ እጃችን ለመሄድ ደግሞ ተዘጋጅተናል። ሰው 7 ህንፃ ሰርቶ ሰማይ ቤት ባዶ እጁን ከሄደ በእውነት ምስኪን ነው። እና ሰርተው እንዳልሰሩ፣ ጾመው እንዳልጾሙ፣ ሰግደው እንዳልሰገዱ፣ አስተምረው እንዳላስተማሩ ባዶ። አባ መቃርዮስ 7 ዓመት አጋንንት እሱ የደረሰበት እንዳይደርስ አድርጎታል። ግን ሊሞት ሲል መላእክት መጡ። በዝማሬ እያጀቡ እግዚአብሔር ጋር ዘው ሲሄዱ ሰይጣን አየ። መቃርዮስ አመለጥከኝ፣ ዝሙት ሳላሰራ፣ ሰው ሳላሳማ፣ ጣዖት ሳላስመልክ፣ ወይኔ አመለጥከኝ። አይ ሰይጣን እስከ ዛሬ ብልጥ ትመስለኝ ነበር፣ ለካ ጅላጅል ነህ። አሁን ገና በመላእክት ታጅበው ብለህ ነው እግዚአብሔር ጋር ደርሼ በቀኝ ልቁም በግራ ልቁም ሳታውቀው ለምን ቸኮልክ አለ። አሁን እኛ መላእክት ታጅበው ልንሞት ስንል እንደው እንኳን መላእክት ታጅበው ሄደን አንዳንድ ህልሞች አንዳንድ ቅዠቶች ህልም እየመሰሉ እንደው በህልሜ እናየው ከባድ ነው ብለን ራሳችን የብቃት ደረጃ ላይ አስቀምጠን ህልም ፍቱልኝ፣ አረ እንዲህ ጸድቅ ያለው መስጠት ጸጋ ይበስቷል ጀርባቸውን እየፈተሹ ክንፍ አብቂ ያለው ወይ እንኳን ክንፍ ጥሩ ብግር የሌላቸው በምኞት ብቻ እንዲህ ነኝ የሚሉ ሰዎች አሉ። ግን ክርስቲያን የትናንትና አንድ የኔቢጤ መንገድ ላይ አይታችሁ ረታችሁት ከሆነ እሱን ስታዩ ነገም ይለምናል። ትናንት ሰጠው አይደል እንዴ? ትናንት ሰጣችሁ፣ ትናንት በላ። ዛሬም እንደገና ሆዱ አምጣ ሲለው እናንተን አምጣላችሁ። ዛሬ ለመናችሁ አምጣ የሚኖር ስላለው ቤተክርስቲያን ትናንት ሰራችሁ። አንዳንድ ሰው ራሱ አይደለም እኮ ጊዮርጊስ አራዳ ጊዮርጊስ ዛፉ በዛ በኩል ያለው አዎ እሱ ትልቁ ጥድ አያቴ የተከሉት ነው። ደወል ቤት ውሳቸው ሰው በሳቸው ስራ የሚመጻደቃል አይደለም። በአያቶቻችን አይደለም በሌሎች በራሳችን ስራ እንኳን መመጻደቅ የለብንም። ምንም ሰርተን እንዳልሰራን ሰግደናል እንዳልሰገድን ጾመናል ወይ እኔ ምን ጾም ያውቃል? ደሃ ብልታችኋል ወይ መቻ ብልቻታል? ሰጣችኋል መች ሰጠው? ሁሉ ጊዜ እንዳዲስ እሱን መድኃኔዓለም ይቁጠረው።
አንዳንድ ሰው መስጠትም አይፈልግም፣ ያመዋል። ሰው ሰጥም ያመዋል። ጨክኖ ቢሰጥም የሰጠውን አይረሳም። እናንተ ያደረጋችሁትን እናንተ የሰጣችሁትን መልካም ስራ እርሱ ገንዘብህን በውሃ ላይ ጣለው ይላል አይጠቢው። ውሃ ላይ ጣለው ማለት ነው የሰው ሰውነት 3/4 ውሃ ነውና ለሰዎች መልካም ነገርን አድርግ። ለሰዎች ጥሩ ስራ ስራ፣ በመክሊት አትርፍበት። አንድ በዳግም መች ተርበህ መች ተጠምተህ ይሉታል እንዴ። በየቀኑ ከታናናሽ ወንድሞቼ ለኔ ማድረግ ለአንዱ ማድረግ ነው። ድሆችን የኔ ቢጤ እንላለን እኛ ነን እነሱ ቢጤ። እነሱ የክርስቶስ ቢጤ ናቸው። ክርስቶስ ማን ስለሚላቸው? ወንድሞቼ ስለሚላቸው። አንዳንዶቻችን እግዚአብሔርን በየቀኑ እንደምናየው እንረሳና እግዚአብሔር 100% ሰው ውስጥ ነው ያለው። ሊቁ ቅዱስ ዮሐንስ አፈወርቅ በረንዳ ላይ ያለ ወንድምህን ትተህ ሄደህ ጽዋ ውስጥ ብትፈልገው ክርስቶስን አታገኘውም ይላል። እግዚአብሔር ያለው ሰው ውስጥ ነው። የተገለልኩ ነው። እግዚአብሔር ያለው ምን ውስጥ ነው? ሰው ውስጥ ነው። በእያንዳንዱ ሰው ውስጥ አለ። እዚህ ሀገር ላይ ሰዎች ተሰደው ይመጣሉ። የዛሬ 20 ዓመት የመጣው ዛሬ የመጣው የእግዚአብሔር ሰላምታ የሚከለክል ሰው አለ። አይቶ እንዳል ሲሪየስ ይሆናል። አገሩን የሰጡ መንገዱን የሰሩ ኑሩ ብለው ያመቻቹት እንኳን እኮ ይሄን ያህል ፊታቸው አይደለም። እነሱ የሳቁ ተቀብለው የኛው ጉድ ደግሞ ፊቷን ብላ አገር ቤትም አወቀኝ እዚህ ማወቀኝ ብላ ነው መሰል ፊታቸው ፊት ይከለክላል። እቺ ፊት የእግዚአብሔር ሰላምታ ደህናዋል መች መጣ? የት ቤተክርስቲያን ነው የምትሄደው? አይዞህ ና እኛ ጋሺ አስቀድስ፣ ኬዝህን በዚህ መንገድ ስራው፣ የሚያስፈልግህ ምክር አንዳንድ ጉዳይ ካለ ኤኒ ታይም እባክህ በፈለግ ሰዓት ደውልልኝ ሲል ደስ አይልም? ባያደርገው እንኳን የሰው ልጅ ተስፋ ሲሆን ህፃን ልጅ ሲወድቅ አይታችኋል? አይዞ ትሉታላችሁ። ወርቆ እኮ አይዞ ጎበዝ ትሉታላችሁ። ወርቆ ጎበዝ የለም። ግን ሰው ከሌለ በዛው አልቅሶ ይተኛል። ሰው ከሌለ አይዞ ማሙሽ አይዞ አንበሳ ስትሉት ይነሳል። ድምጾች ያነሳሉ፣ ድምጾች ይሰብራሉ። የኔ እህት አይዞሽ እኔም ስመጣ እንዲገጥሞኝ ነበረ። ይገርምሻል። አያችሁ ጥርሳችሁን ሲያማችሁ እንደናንተ የሚያመው ሰው ካገኛችሁ እንዴት ነው የሚያደርግ? ይመዘምዛል። እኔንም እንደዛ የዳናችሁ አይደል ይሰማችኋል። ጨጓራ እኔም እንደዚህ ያመኛል። እንደዚህ ነው በሽታ። አዎ እንደናንተ የታመመ ስታዩ የዳናችሁ አይደል ይሰማችኋል። ስለዚህ ችግረኞችን እንደናንተ ያሉትን ሰዎች ስታገኙ እኔ መጀመሪያ ስመጣ አደንግጥ፣ ይሄ ገጥሞኛል፣ እኔም እንዲህ ገጥሞኛል። ስለዚህ እንዲህ ነው። ርካሽ ቦታ ከፈለክ ደግሞ እዚህ ቦታ ሂድ፣ ቤቱ እንዲህ አይነት ቦታ ሂድ፣ እንዲህ አይነት ቦታ ላይ ምግቧን እንትሏን ግዛ የምትፈልገዋል፣ ልብሷን እንዲህ አይነት ቦታ በእንዲህ አይነት መንገድ ሂድ፣ እንዲህ አይነት ስራ ክፍት ቦታ አለ። ሰዎችን እንዲህ ስታደርጉ እግዚአብሔርን አገኛችሁት ማለት ነው። አጠገባችሁ ያለውን ሰው ፊት ነስታችሁ፣ እቺ ፊት ደግሞ አይታችኋታል። ወደ 400 ነገር ነው የምታሳየው። ታውቃላችሁ አይደል? እቺ ፊት ከባድ እኮ ነው። ምቀኛውን ታሳወቃለች። ደስ የሚለው የሚያስለውን ፊቱ ያቺ ፊት ማለት ነው። አዎ ስብከት ጉጉት ያለው እንደ ስብከት ሊጀምር ቅዳሴ ወረስ እንደ ፊታችሁ እቺ ፊት ከባድ ነው። ለሰዎች ከመልካም ፈገግታ ጀምሮ ጥሩ ነገር ስታደርጉ ውስጣችሁ ያለውን ክርስቶስ ያስቀመጠውን የፍቅር መክሊት በሰዎች ላይ አትሩ። ለምን ትቀብሩታላችሁ? እንደዛ ሰውዬ ፍቅራችሁን አትቅበሩት፣ አውጡና ዘርዝሩት። ለሰው ያላችሁን መልካምነት አትቅበሩት፣ ሐዘኔታን አትቅበሩት፣ ርህራሄን አትቅበሩት፣ የዋህነትን አትቅበሩት፣ ደግነትን አትቅበሩት፣ ቤት ለእግዚአብሔር ማለትን አትቅበሩት፣ ቀዶ ማልበስን አትቅበሩት። ከውስጣችሁ ይውጣ፣ ትረፉ። ውሃ ሲሞላ ይፈሳል። እነ ሄኖክ አካሄዳቸውን ከእግዚአብሔር ጋር አደረጉ። ዘፍጥረት 5:27 ተወሰዱ። ሲሞላ ሰው በጸጋ ይወሰዳል፣ ይሰወራል። ጸጋ የሚበዛው ለሰው በምናደርገው ነገር ውስጥ ነው። ዛሬ አሁን ይሄ ጻድቃኔ ማርያም ገዛችሁ ሄደን 6ቱ ምስጋና ታገኛላችሁ። እንዴት? ብራብ አበላኸኝ፣ ስጋውን ይበላል። ብጠማ ጠጣኸኝ፣ ደሙን ይጠጣል። እንግዲህ አብሮን ተቀበልከኝ። አዲስ ስደተኛ መጥቶ ይማራል፣ ይጽናናል፣ ልጆቹን ክርስትና ያስነሳል።
በወንጌል ይጸናል። እንግዳ ተቀበላችሁ ማለት ይሄ ነው። ለስጋው ብቻ አይደለም ሰው ማደሪያ ለነፍሱም ያስፈልገዋል። ታርያ አለበሳችሁ፣ የጸጋ ልብስ ይለብሳል። ታስር አስፈታችሁ፣ እግዚአብሔር ይፍታ፣ ከኃጢአት ይፈታል። ታመም ጠይቃችሁ፣ የኃጢአት ህመም ነበረበት፣ ያርፋል ሰው በስጋም በነፍስም። ስለዚህ እነዛን ምስጋና ቃላት መክሊታችሁን ስላተረፋችሁ፣ ገንዘባችሁን ገንዘብ ስላደረጋችሁ፣ ለሱ ሎሌ ከመሆን ይልቅ ሎሌ አድርጋችሁት ክፉ አዳሪ ክፉ አሳዳሪውን ክፉ ተዳዳሪ ጥሩ ተዳዳሪ አድርጋችሁ ስለለወጣችሁት ስለሰራችሁ እና በህይወታችሁ ውስጥ መክሊታችሁን አትርፉ። በተለይ በስደት ሀገር ተሰደን ከሀገራችን መተን ያለን ሰዎች የፍቅር መክሊታችንን አንቅበር፣ የመልካምነት መክሊታችንን አንቅበር። የሰው እግዚአብሔሩ ሰው ነው። ክርስቶስም ሲመጣ ፊቱ ሲያቆመን ለሰው በምንናገራቸው የማጽናኛ ንግግሮች ባተረፍነው መክሊት ይመዝነናል። ምላስ ከፊት ገደል ከኋላ ገደል። ለስላሳ ናት አይደል? ጥላ ውስጥ ሆና ባለቤቱን ሲኦል ውስጥ ልታወቅ ትችላለች። አንድ አማካይ ተናጋሪ በቀን ውስጥ 18000 ቃላት ይናገራል። 18000 ቃላት 168 ገጽ ያለው መጽሐፍ ይወጣዋል። 168 ገጽ በየቀኑ ስታጠራቅሙ ላይብረሪው ይሞላል። ዳግም ምጽአት ላይ ያ መጽሐፋችሁ ይነበባል። በዛ ውስጥ መክሊታችሁ ያተረፋችሁበት ነው። ቤተክርስቲያን ያነጻችሁበት ነው። ሰው ያሳረቃችሁበት ነው። ያመሰገናችሁበት ነው። የጸለያችሁበት ነው። ለጥሩ ነገር ራሳችሁን ያነሳሳችሁበት ነው። ይሄ ምላሳችሁ ወይ በግራ ያቆማል ወይ በቀኝ ያቆማችኋል። ስለዚህ መክሊታችሁን በመልካም ንግግር አትርፉበት፣ በመልካም ሐሳብ አትርፉበት። የአባታችሁን ስራ ስሩበት። ወስዳችሁ ጸጋችሁን አትቅበሩ። ኖረ ሞተ ብቻ ለሰው ልጅ አይጠቅምም። ሰውየው ለምን አትማርም አሉት አንድ ሊቀ ጳጳስ አንድ ወጣት። ለምን አትማርም ግን አንተ? አይማርም። ለምን አትማርም? ምን እየበላው ልማር በጀት የለኝም አላቸው። ምን አባክ እየበላ ነው የምትደነቁረው አሉት። ምን ማለት ነው? ያው ሰው ለመማር ብሎ የተለየ ምግብ አይበላም። ለመኖር በሚበላው ነው አይደለም የሚማረው። ስለዚህ ለመኖር በምትበላው ለመኖር መማር ትችላለህ ነው። ለምንድን ነው ለመኖር በምትበላው የምትደነቁረው ነው? የሰው ልጅ ንብ ነው፣ ዝንብ አይደለም ሲፈጥረን። በዘመናችን ባለን ነገር ተማሩ፣ ገንዘብ ያዙ፣ ቤትም ግዙ፣ ቦታም ያዙ፣ አይምሯችሁን ተጠቀሙበት። አገር መምጣታችሁ ክርስቲያን ድህነትን የምንሰብክ አይደለም። 2-3 ስራ እየሰራችሁ አገር ቤት ቤተሰብ እየረዳችሁ እዚህም ባላችሁበት ቦታ ቤተክርስቲያን እያነጻችሁ መክሊታችሁን እያተረፋችሁ ስሩበት። አገር ቤት ያለ ሰው መቼ ከዛ በወጣው ብሎ ልቡ እዚህ ነው እንዳለ፣ እዚህ ያለው ሰው ደግሞ መቼ ለሀገር አፈር አብቃይ ብሎ ልቡ አገር ቤት ነው። መቼ እንደምንረጋጋ አናውቅም። ከሀገር ሲወጣ ቻው ብሎ ቤተሰቡን ልብ ይሰብራል በለቅሶ። እዚህ መጥቶ አይረጋጋም፣ ይሞታል፣ ይናዘዛል፣ አገሬ ላይ ይላል። በ1000 ብር ትኬት የመጣው በ16000 ብር ካርጎ ተደርጎ ደግሞ ተመልሶ እንደገና ሲወጣ የሰበረውን ሲመለስ ወገኑን ልብ ይሰብራል። ከዛ ይልቅ ባላችሁበት ተረጋጉ፣ ግቢያችሁን እጠሩ፣ ጤና አዳም ትከሉ፣ በሶ ብለው አንትከሉ፣ ቤተክርስቲያናችሁን አንጹ፣ ልጆቻችሁን እዚሁ አስተምሩ፣ ዲያቆን አርጉ፣ ቄስ አርጉ፣ የመቃብር ስፍራ ውሰዱ። የሰው ልጅ የተቀበረበት ቦታ አይደለም የሚያጸድቀው፣ የኖረበት ዓላማ ነው። ኢየሩሳሌምን መጎብኘት እኮ አያጸድቅም ብቻው። በእርግጥ የበረከት ቦታ ነው። የጌታን መቃብርማ ፈረንጁም እየጎበኘው ነው። እማምነው ሙስሊሙም ሊጎበኘው ይችላል የጌታን መቃብር። ላሊበላን የሚጎበኙት እኮ ያላመኑ ናቸው። ግን ካልቆረቡ ቱሪስት ናቸው እንጂ ህይወት የላቸውም። ቱሪስትነት እንጂ ህይወትነት የለውም። እና አንድ ሰው ኢየሩሳሌም ስለሄደ ገንዘብ ስላለው ብቻ ስለጎበኘ አይጸድቅም። መጀመሪያ ክርስቶስን ስጋውን ደሙን ከበላ የጌታ መቃብር እኮ ራሱ ሆዱ ውስጥ ይሆናል ጌታ ስለሚቀበርበት። ስለዚህ ክርስቶስ በእንዲህ አይነት መንገድ ነው ሊብራራ የሚችለው። እና ለሀገር አፈር አብቃይ፣ አፈሩ አፈር ነው፣ እዚህም አፈር ነው። ይኸው ቀድሰውታል ሊቀ ጳጳሱ፣ በቅባ ሜሮን ከብሯል። ያው ነው ዋናው ነገር። ክርስቲያነት የሚኖር የሰማይ ቤቴን አሳምረው ማለት ነው። ባላችሁበት ተረጋጉ። እዚያ ልባችሁን ወዲያና ወዲያ አታድርጉ። በቃ መሬቴ ነው እግዚአብሔር ሰጥቶኛል። ይሄው ጻድቃኔ ማርያም አለች፣
ካህናት አሉ፣ ማህሌት አለ፣ ቅዳሴ አለ፣ ስጋው ደግሞ አሉ። ልጆችን እዚህ ቦታ ላይ በእንግሊዘኛም በአማርኛም በግዕዝም አሰልጥኜ መክሊቴን በእነሱ ላይ አትርፌ እግዚአብሔር ሊሰጠኝ በእውቀት በጥበብ በሞገስ አሳደግኩት ብለን መክሊት አትርፈን እንኖር ነው እግዚአብሔር ከኛ የሚፈለገው። ካለበለዚያ ካልተረጋጋን፣ ተረጋግተን ካልተቀመጥን በተሰጠን ጊዜ መስራት አንችልም። ጊዜ ደግሞ እያለቀ ይሄዳል። ሰይጣን ደግሞ ሰዎችን ያዘገያል። በመክሊታችን እንድናተርፍ ሰይጣን በምክንያት እንዳያዘገየን 5 አትርፈን 10 አትርፈን 20 አትርፈን መልካም ስራ ሰርተን መንግስቱን እንድንወርስ እግዚአብሔር አምላካችን ይርዳን። ያስተማረን የመከረን አምላካችን እግዚአብሔር የተመሰገነ ይሁን። ክብር ምስጋና ለስሙ ይሁን። እስቲ ማርያም ማርያም ብዬ በሉ። እስቲ ማርያም ማርያም ብዬ ስሟን ሳወድሳት ስሟን ሳወድሳት አንኩኝ ባይ በጌታ ገረመኝ ጠላት ዳንኩኝ ባይ በኢየሱስ ገረመኝ ጠላት ማርያም ማርያም ብዬ ስሟን ሳወድሳት ዳንኩኝ ባይ በጌታ ገረመኝ ጠላት ባታደርግላቸው ምን አረገቻቸው ያስብላል አንዳንዶች ጭፍን ጥላቻቸው። አሁን አንድ ላይ ነንና ወደ ቀጣዩ የ5 ደቂቃ መርሃ ግብር እንሄዳለን። ማርያም ማርያም ብዬ ስሟን ሳወድሳት ዳንኩኝ ባይ በጌታ ገረመኝ ጠላት ባታደርግላቸው ምን አረገቻቸው ያስብላል አንዳንዶች ጭፍን ጥላቻቸው። ሞት ያመጣችብን ሔዋን ነች እያለ ሲወቅሳት ይኖራል እየወነጀለ። ታዲያ ዛሬ ማርያም ሕይወት ስታመጣ ለምስጋና የሚሆን ቃል ካፉ እንዴት ታጣ? ማርያም ማርያም ብዬ ስሟን ሳወድሳት ዳንኩኝ ባይ በጌታ ገረመኝ ጠላት ባታደርግላቸው ምን አረገቻቸው ያስብላል አንዳንዶች ጭፍን ጥላቻቸው። እኛም ሴት እሷም ሴት ይላሉ ተጋፍረው እነሱን ይመስል ገብርኤል ያበሰረው። እኛም ሴት እሷም ሴት ብለው አጣጣሉ ጌታን የወለዱ እነሱ እስኪመስሉ ሴትነቷንማ አልካድንም እውነት ነው ከሁሉ
ጠላት ባታረግላቸው ምን አረገቻቸው ያስብላል አንዳንዶች ቸፈጥናቻቸው። እንቀጥላለን። እሺ አንድ መልእክት ከቤተክርስቲያኑ የተነገረ መልእክት አለ። ይህን ቀሲ የተነገረ መልእክት አለ። 5 ደቂቃ ብቻ ነው።